ብሩኬ ወይ አንተ ጉድ ሰማ ማለትና ዳዊት እኮ ተለያዩ። ኧረ እባክሽ ግን ለማንም ሰው እንዳትናገር። ኧረ እኔ አልናገርም። ሄሎ ወይ ጉድ! ይሄንማ እንዴት ነው የማልናገረው? ይሄንን ይደበቃል ወይ? ለናዲ ልንገራት። ወላካሎ ሄሎ ናርዲ። ወይ ብሩኬ እንዴት ነሽ? አንቺ ሰማሽ? ማህሌትና ዳዊት ተለያዩ። ጭራሽ ምን አስረግዟት። አዎ ጥሏት ጠፋ እኮ ነው የምልሽ። ጉድ ጉድ ጉድ። እሺ በይ ደግሞ ለማንም እንዳታወሪ፣ በእኔና ባንቺ የሚቀር ሚስጥር ነው። አረ ምን ይነገራል? አቤት አቤት አቤት። ሄሎ አንቺ ዳዊትና እኮ ማህሌት ተለያዩ። አረ እባክሽ እሱ ምን ይገርምሽ? ብታይ አስረግዟት መንታ አስወልዷት የሚላስ የሚቀመስ የለ። የኔ እናት አንጀታ ተጣብቃ ነው የተለያዩት ነው ማለት። ወይ ጉድ! ምን አይነት ሰው ነው? በስማ ሄርሚዬ፣ ለማንኛውም ግን ለማንም እንዳትናገርሽ። ለአንቺ ሆነሽብኝ ነው እንጂ የሚነገርም አይደል። ኧረ እኔ ለማንም አልናገርም። ግን እሺ ምን ተብሎ ሲጀመር ስለሰው ይወራል? በስማ በይቻው እስኪ አሌፋን ነው የምነግራት። ሄላ አንቺ ሰማሽ? ኧረ አልሰማሁም። ምንድን ነው የማለትም የዳዊት ነው ተለያዩ እኮ። መለየታቸው እንደሚገርምሽ ብታይ 4 ልጅ አስወልዷት ጥላት አልጠፋም መሰለሽ። መጥፋቱ እንዳይገርምሽ ይባስ ብሎ ደግሞ ሄዶ ሌላ ሴት ማግባቱ፣ ከማግባቱ ደግሞ ማለት ነው ልጅቷ ራሱ በህይወት የለች፣ ሞታለች ነው የምልሽ። ኧረ እንደሱ አይደለም። ማንኛውም ይሄንን ወሬ ለማንም እንዳትናገሪ፣ ይልሽ ሚስጥር ነው። አቤት ወሬ